ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች፣ ብዙዎች በሚጠይቁት መሰረት ዛሬ እንዴት በዩቲዩብ በቀን እስከ 1000 ብር ማግኘት እንደሚቻል በዝርዝር እናያለን። ግን ከዛ በፊት ይህን ቪዲዮ ከፍታችሁ እባካችሁ ሳትጨርሱ እንዳትወጡ፣ ምክንያቱም መጨረሻ ላይ የምነግራችሁ ነገር ለእናንተ በጣም ጠቃሚ ነው። ደግሞም እንደምታዩት ቪዲዮ አጭር ነው፣ ዛሬም ብዙ ሰዎች ቪዲዮን እንዳዩት ይረዳኛል። ስለዚህ ሙሉውን ቪዲዮ ማየት እንዳይረሳ እና መልሱ አዎ ይቻላል። በኢትዮጵያ ብዙ ሰዎች አሁን በቲክቶክ በየቀኑ 1000 ብርና ከዛ በላይ ያገኙ ነው ያሉት። በዛሬ ቪዲዮ ከዜሮ ጀምሮ በቲክቶክ በቀን እስከ 1000 ብር እንዴት ማግኘት እንደሚቻል በግልጽ እናያለን። በዝርዝር እነግራችኋለሁ። አሁንም ደግማለሁ፣ ቪዲዮን እስከ መጨረሻ ድረስ ማየት እንዳይረሳ። በቲክቶክ ገቢ የምናገኝባቸው 5 ዋና መንገዶች አሉ። እነሱም ቲክቶክ ክሬቲቪቲ ፕሮግራም ይባላል። ይህ ማለት እይታ ነው። ቲክቶክ ቪዲዮአችን ምን ያህል እንደታየ በእይታችን አይቶ የሚከፍለን የቲክቶክ ፕሮግራም ነው ማለት ነው። ቀጥታ ደግሞ ላይቭ ጊፍት ነው። ያው እንደምታውቀው ላይቭ ስትሪም ስንገባ በቲክቶክ ላይ የተለያዩ ጊፍቶች ይሰጡናል። በጊፍት የምናገኘው ብር ነው፣ ላይቭ ጊፍት ይባላል እሱ። ሌላኛው ሶስተኛው ዋነኛው ብዙ ኢትዮጵያውያን የማናውቀው በጣም ብዙ ብር የሚያስገኘው አፊሊየት ማርኬቲንግ ነው። ብዙ ሰዎች ስሙ ራሱ አዲስ ሆንባቸዋልና በጣም አፊሊየት ማርኬቲንግ አዋጭና ምርጥ ነገር ነው። አፊሊየት ማርኬቲንግ የምንለው እንዴት መሰላችሁ? አፊሊየት ማርኬት ላይ የተለያዩ ምርቶች አሉ፣ በጣም ብዙ የተለያዩ ምርቶች አሉ ማለት ነው። እና እነዛ እያንዳንዱ ምርቶች የራሳቸው ሊንክ አላቸው። እያንዳንዳቸው ምርቶች የራሳቸው ሊንክ አላቸው። እኛ ደግሞ የአንዱን ምርት ወስደን ሊንኩን ወስደን የኛ የቲክቶክ ቻናል ላይ ማስተዋወቅ ማለት ነው። በዛ ሊንክ እቃ ከተገዛ ኮሚሽን አለን ማለት ነው። ከአፊሊየት ማርኬቲንግ እኛ ኮሚሽን እናገኛለን ማለት ነው። እና አፊሊየት ማርኬቲንግ ማለት እንደዛ ነው፣ የኮሚሽን ስራ እንደማለት ነው። አራተኛው በቲክቶክ የምናገኘው ገቢ ብራንድ ስፖንሰርሺፕ ነው። ይህ ማለትም የተለያዩ ኩባንያዎች ማስታወቂያ ሲያሰሩን የምናገኘው ገቢ ነው ማለት ነው። ብራንድ ስፖንሰርሺፕ ማለት ቲክቶክ መጀመር ካሰብን መስራት ያለብን መጀመሪያ ፕሮፋይል ነው። ከኛ ኮንተንት ጋር ይሄዳል የምንለውን ቆንጆ ፕሮፋይል ሰርተን ለቲክቶክ አካውንታችን ማድረግ አለብን ማለት ነው። ሌላ የሚያስፈልገው ለቲክቶክ አካውንት ባዮ ያስፈልጋል። ያው ባዮ እኛ የምንፈልገውን ባዮ መርጠን እናደርጋለን ማለት ነው። ቀጣይ ደግሞ ምንድን ነው የሚያስፈልገው? ኒቼ ወይም ቲክቶክ ላይ ምን እንስራ የምትሉ ሰዎች ካላችሁ ቲክቶክ ላይ የምትሰሩት ነገር በጣም ብዙ ነገር ነው ያለው። ሰውን ሊስብ የሚችል ነገር ቆንጆ ኒቼ ማጣችሁ መስራት አለባችሁ። ለምሳሌ ቲክቶክ ላይ ሊሰሩ የሚችሉ ኒቾች ልንገራችሁ ካልኩ ደግሞ እንደ ገቢ ማግኛ መንገዶችን ለሰዎች እየነገራችሁ ቲክቶክ ላይ ቫይራል መውጣት ትችላላችሁ። ለተማሪዎች የሚጠቅም መረጃ፣ በተለይ ደግሞ ለተማሪዎች የ12ኛ ክፍል መረጃ በጣም ስለሚፈልጉ የ12ኛ ክፍል መረጃዎችን በተመለከተ ቆንጆ ስራዎችን እየሰራን ከ15 እስከ 30 ሰከንድ እስከ 1 ደቂቃ ርዝመት ያለው ቪዲዮ ፖስት ማድረግ እንችላለን። ደግሞ ቭሎግ እንደ ቭሎግ የዕለት ተዕለት ህይወታችንን እንደ ቭሎግ በመስራት ስለ ምግብ በጣም ቫይራል የመጣ ነገር ነው። ኒቼ ነው በቲክቶክ ላይ። ቴክኖሎጂም በጣም ቫይራል የመጣ ኒቼ ነው ማለት ነው በቲክቶክ ላይ ማለት ነው። ቀጣይ ደግሞ ቪዲዮአችንን ኤዲት አድርገን ቪዲዮአችንን ቀርጸን ኤዲት እናደርጋለን ማለት ነው። በቀን ቢያንስ ከ3 እስከ 5 ቪዲዮ ቲክቶክ ላይ መልቀቅ አለብን። በጣም አልጎሪዝሙ ንቁ አካውንት ነው እንዲለው በቀን 3-5 ቪዲዮ መልቀቅ አለብን ማለት ነው። ተፈላጊ ቪዲዮዎችን መልቀቅ አለብን። እሺ ቀጣይ ደግሞ ተመልካች ለማግኘት ምን ማድረግ አለብን የምትሉ ሰዎች ካላችሁ ተመልካች ለማግኘት ተመሳሳይ ቪዲዮዎችን መልቀቅ አለብን። አንድ ኮንተንት ላይ ከገባን ያን ኮንተንት መልቀቅ የለብንም። እስከ መጨረሻ በሱ ሄደን በሱ ብቻ እሱን ቪዲዮ ብቻ በሱ ኮንተንት ብቻ የሚመሩ ሰዎችን መያዝ አለብን ማለት ነው። እንደዛ ከሆነ ብዙ ቪዲዮዎችን እናገኛለን። ሌላኛው ደግሞ እንደ ሃሽታግ መጠቀም በቲክቶክ በጣም ቫይራል ከሚያወጡ ነገሮች መካከል አንዱ ነው። ሃሽታጎችን እንጠቀማለን። እንደ ሃሽታግ ቲክቶክ ኢትዮጵያ፣ ሃሽታግ ፉድ፣ ስለ ፉድ የምንሰራ ከሆነ ሃሽታግ ፉድ ምናምን እያልን ሃሽታጎችን መጠቀም አለብን ማለት ነው። ሌላ ደግሞ በጣም ተመልካች ወደ ቪዲዮአችን እንዲመጣ ማድረግ የምንችልበት መንገድ ኢንጌጅ ማድረግ ነው። ጥያቄ የሚጠይቅ በቪዲዮአችን ላይ ጥያቄ የሚጠይቅ አለብን። ጥያቄ ጠይቀን ሰዎች ገብተው ኮሜንት ማድረግ አለባቸው። ኮሜንት ሲያደርጉ ይህ ቪዲዮ ንቁ ነው ብሎ አልጎሪዝሙ ይገፋዋል ማለት። ስለዚህ ይህን ቪዲዮ እንዲገፋለን ተመልካች ለማግኘት ማድረግ አለብን። ጥያቄ ጠይቅ አለብን። ጨዋታ እናጫወታለን። ላይክ እንዲያደርጉ መገፋፋት አለብን። ሼር እንዲያደርጉ መገፋፋት አለብን። ኢንጌጅ እንዲያደርጉ እንገፋፋለን። የዛኔ ቪዲዮአችን ቫይራል ይወጣል ማለት ነው። መገፋፋት አለብን ማለት። እንዴት ነው በቲክቶክ ገንዘብ የምናገኘው ለምትሉ ደግሞ በጣም ቀላል ነው። መጀመሪያ የሚያስፈልገው ቪዲዮአችን ከ1000 እስከ 100,000 ቪው ካገኘ ነው። ሌላው ደግሞ በላይቭ ነው። ያው በላይቭ ደግሞ ስጦቶችን ስናገኝ ስጦቶቹን ወደ ገንዘብ ይቀየራሉ። እንደዛ እናደርጋለን ማለት ነው። ሌላው ደግሞ የሚያስፈልገው ቲክቶክ ተከፋይ ለመሆን 10,000 ፎሎወርስ ያስፈልገናል። በቃ ይሄ ነው ትንሽ ሊካይደን የሚችለው። እንደምንም በ10,000 ፎሎወርስ ገባ ማለት በቲክቶክ ላይ አለፈልን ገንዘብ አገኘን እንደማለት። በጣም ምርጥ አማራጭ ነው በቲክቶክ ገንዘብ ለማግኘት። እናም ይሄ በቀላሉ ቶሎ የሚመጣ ነገር አይደለም። እቅድ ማቀድ አለብን። በቀን 1 ሺህ ለማግኘት ከዛም በላይ ማግኘት ማቀድ አለብን። ለምሳሌ ጠዋት 2 ቪዲዮዎችን መልቀቅ አለብን። ከዛ ወደ ቀትር አካባቢ ደግሞ
ኮመንት ካለ ኮመንት መመለስ አለብን። አስተያየቶች መመለስ አለብን ማለት ነው። ማታ ደግሞ 1-2 ቪዲዮ ፖስት ማድረግ አለብን። ከጥቂት ደግሞ 30 ደቂቃ ላይቭ ቢገባ ይመከራል። ቆንጆ ይሆናል ማለት ነው። በመጀመሪያው 30 ቀን ከ300 እስከ 500 ብር ታገኙ ይችላላችሁ ማለት ነው። በቀጣይ ከ2 ወር በኋላ ባለው ግን ከ10,000 እስከ 3,000 ብር በቀን ማግኘት ይችላላችሁ። ይሄ በጣም የሚገርም ነው። ቲክቶክ እንደዚህ ያክል እየከፈለን ያለው። እናም ለዛሬ ይዤላችሁ የቀረብኩት ይሄን ነው። ይጠቅማችኋል ብዬ አስባለሁ። ሙሉ ቪዲዮ ስላያችሁልኝ በጣም ነው የማመሰግነው። ሌላም ቪዲዮ ለቃለሁ። ሁሌም እንደዚህ ሙሉ ቪዲዮ ይልኝ። አመሰግናለሁ በጣም። ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ ምን አይነት ቪዲዮ እንዲሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ። በጣም ቆንጆ ቪዲዮ እንዲሰራላችሁ አመሰግናለሁ።